አቶ ተመስገንና ባለቤቱ አዜብ ባሳለፏቸው የትዳር ዘመን በሁለት ወንዶች ልጆች ቤታቸው ተባርኮ በደስታና በስኬት የሚኖሩ ባለትዳሮች ናቸው። እኚህ ካብራካቸው የተገኙት ዳግምና ናትናኤል በትምህርታቸው ጎበዝ፣ ሰውን አክባሪና በስነ ምግባር ታንጸው ያደጉ ወጣቶች ሲሆኑ ወላጆቻቸው የሚኮሩባቸው ተመስጋኝ ልጆች ናቸው። በተለይም ዳግም በየጊዜው የላቀ ውጤት የሚያመጣና ከኮሌጅም ሆነ በቤተሰብ ዘንድ በብዙ ነገር ተቀባይነት ያለው ወጣት ሲሆን በአካባቢው ነዋሪ ሰው ዘንድም ተወዳጅነትን እያተረፈ ነው። በሌላ በኩል ደግሞ ተመስገንም ሆነ ባለቤቱ አዜብ ሁለቱም በየፊናቸው የዘመድ ልጅ አምጥተው የሚያሳድጉ ሲሆን በተለይም ደግሞ የተመስገን የወንድም ልጅ የሆነው አንዱዓለም ካብራካቸው ከተገኙ ልጆች እኩል የሚታይ በመሆኑ ዳግምና ናትናኤል በሚማሩበት ኮሌጅ ያስተምሩታል። ምንም እንኳን አንዱዓለምን በልዩነት ሳያዩት ከልጆቻቸው እኩል ቢያሳድጉትም አንዱዓለም ግን በጊዜያዊ ሱስ ተጠምዶ ስለ ነገው የማያስብ ወጣት ነው። እንዲሁም ደግሞ የአዜብ እህት ልጅ የሆነችው ሐና የእድገት ዘመኗን ሁሉ በዚህ ቤት ለመኖር ስትመጣ ይህ ቤተሰብ ያለምንም ማመንታት እንደ ወላጅ በራቸውን ከፍተው ነው የተቀበሏት። ወጣት ሐናም በተሰጣት ከልብ የሆነ ቤተሰባዊ ፍቅር ተማርካ መኖር ከጀመረች ብዙ ዓመታት አስቆጥራለች። በመሆኑም የማጀቱን ሥራ አዜብን እየረዳቻት ስትኖር ቤተሰባዊ የሆነው ትስስሩና መተሳሰቡ አስደስቷታል። ሆኖም ይህ ቤተሰብ በጠማማው መንገድ እየተጓዘ ከሚያስቸግራቸው ወጣት አንዱዓለም በስተቀር በሌሎቹ ልጆቻቸው ተደስተው የሚኖሩ ለአካባቢው ነዋሪ ሁሉ ተምሳሌት የሆኑ ቤተሰብ ናቸው። ምንም እንኳን ይህ ቤተሰብ አንዱዓለምን ካለበት ሕይወት በተግሳጽም ሆነ በምክር ለመመለስ የሞከሩ ቢሆንም ወጣት አንዱዓለም ግን የቤተሰቡን ምክርና ተግሳጽ ወደ ጎን በመተው ከወንድሞቹ መሃል እየተነጠለ የዘውትር ውሎም ሆነ ተግዳሮቱ ሱሱን ማጎልበት ሆነ። በሌላ በኩል ደግሞ የአብራካቸው ክፋይ የሆኑት ዳግምና ናትናኤል በትምህርት ሲረዳዱና ሲተጋገዙ ሲያዩ ቤተሰቡ ደስታቸው እጥፍ ድርብ ሆነ። ታዲያ ይህ በመልካም ገጽታው የሚታወቀው ቤተሰብ ዛሬ መርማሪ ፖሊስ እጅ ወድቆ ብዙሃኑን አስገርሞታል። ለመሆኑ ይህ ቤተሰባዊ ፍቅርና ደስታ የተገነባው ቤተሰብ እንዴት ከመርማሪ ፖሊስ እጅ ወደቁ? ትላንት በመልካም ስብዕና የሚጠቀሰው ቤተሰብ ዛሬ አጣብቅኝ በሆኑ የወንጀል ጉዳይ ተወጥሮ እጅጉን ተጨንቋል። በመሆኑም ይህ ቤተሰብ አጣብቅኝ የሆነ ክስተት ውስጥ የገባበትን ምክንያት ስንመለከት ሰኞ ጠዋት አዜብ የዕለት ተግዳሮቷን አከናውና በሰላም ወደ ቤቷ ተመልሳ በልብስ ማስጫው ላይ ያሉትን እየሰበሰበች ሐናን ብትጣራም በሰዓቱ ሰሚ አጣች። ሁኔታው ግራ ያጋባት አዜብ የሰበሰበችውን ልብስ ይዛ ወደ ሳሎን ስታመራ ያየችውን ነገር ማመን አቅቷት ዋይታዋን አሰማች።
ጩኸቷን ሰምተው በመጡ ግለሰቦች ጥቆማ አማካኝነት ነው መርማሪ ፖሊስ መጥቶ ምርመራውን የጀመረው። በመሆኑም ምርመራውን የሚያካሂደው መርማሪ ፖሊስ ወጣት ሐና ተደፍራና በስለት ተወግታ ሕይወቷ እንዳለፈ የሚያሳይ የአስክሬን ምርመራ ውጤት መሠረት መርማሪ ፖሊስ ምርመራውን ሀ ብሎ የጀመረው ከቤተሰቡ አባላት ነበር። ይህንን የወንጀል ታሪክ ስንመለከተው የምርመራ ሂደቱ ሀ ብሎ የተጀመረው መጀመሪያ የቤተሰቡን አባላት አንድ በአንድ ቃል እንዲሰጡ በማድረግ ነው። ፖሊስ በየተራ እያንዳንዱን የቤተሰብ አባል ቃል እንዲሰጡ ባደረገ ጊዜ የደረሰበት ነገር ግን ምንድነው? ሁሉም በአንድ ድምጽ አንዷለም የሚባለውን ታዳጊ ወጣት እሱ ላይ ነው አይናቸው ያረፈው። በተለይ እናትና አባት ሌላ ሰው ይሄንን ሊያደርግ የሚችል ሰው አናቅም፣ ራሱ አንዷለም ከቤታችን ውስጥ ያለው ወጣት ነው ይሄንን ያደረገው ብለው ነው ያመኑት። ይህ የሆነበት ምክንያት ደግሞ ያው የአንዷለም ባህሪ ትንሽ ካሉት ከሁለቱ ልጆች ወጣ ያለ ነበረ። ልክ አንድ ወጣት አስቸጋሪ ነው ሲባል ምን ሊያደርግ ይችላል ብለን የምንጠቅሳቸው ነገሮች በሙሉ አንዷለም ላይ ይታያሉ። ቤት ውስጥ በጣም ያስቸግራል፣ ይረብሻል፣ የተቀመጠ ነገር ላይ ያነሳ ይችላል፣ ደግሞ እንደገና ውጪ አምሽቶ ሊገባ ይችላል። ከሚያሳያቸው ትንሽ መጥፎና ወጣ ካሉ ባህሪዎቹ አንፃር የሁሉም የቤተሰብ አይን አንዷለም ላይ ሊያርፍ ይችላል ማለት ነው። ሆኖም ወጣት አንዷለም ነው ይህን ተግባር ሊፈጽም የሚችለው ብለው ቤተሰቡ በአጠቃላይ የጥርጣሬ ምልክታቸውን ለፖሊስ አስረዱ። በመሆኑም አንድ በአንድ ፖሊስ ዘንድ ቀርቦ የተጠየቀው ይህ ቤተሰብ አንዷለምን በተጠርጣሪነት የጠቆሙት ያላንዳች ምክንያት አልነበረም። በተለይም ዳግም የእምነት ቃሉን ሲሰጥ ከዚህ ቀደም አንዷለም ሟች ሐናን ሲያደርስባት የነበረውና ተገቢ ባልሆነ መንገድ ሐናን ሲጎነትላት አይቻል ብሎ የሰጠው ቃል ለመርማሪ ፖሊስ ለምርመራው ግብዓት የሚሆነው አንድ ፍንጭ ሰጠ። በዚህ መሰረት በተጠርጣሪነት የቀረበው ወጣት አንዷለም ከመርማሪ ፖሊስ የሚቀርብለትን ጥያቄዎችን ሲመልስ ሟች ሐናን ጾታዊ ትንኮሳ ያደርስባት እንደነበር ያመነ ቢሆንም በፍጹም ግን እሱ እንዳልገደላት የእምነት ቃሉን ሰጠ። የወጣቷ አሰቃቂ ግድያ እጅጉን ሰላም የነሳው መርማሪ ፖሊስ ግለሰቡን የተለያዩ ጥያቄዎችን ጠይቆት የነበረ ቢሆንም ግለሰቡን ሊወነጅል የሚያስችል ከጥርጣሬ በዘለለ ማስረጃም ሆነ መረጃ አልተገኘም። በመሆኑም ግለሰቡን ከሟች ጋር የሚያገናኘው አንድ እውነት እስከሚገኝ በፈለገው ሰዓት እንደሚጠራው አሳስቦት ቢያሰናብተውም በድብቅ ግን በግለሰቡ ላይ ምርመራውን ሆነ ክትትል ሲያደርግ ቆየ። ታዲያ ይህ በዚህ መልኩ እንዳለ ሌላ ደግሞ የፖሊስ ቀልብ የሚስብና የጥርጣሬ እይታውን የሚያሰፋለትን እውነት ይህ ግለሰብ ይዞ ወደ ፖሊስ ጣቢያ ብቅ ሲል የምርመራውን ሂደት አሰፋው። በመሆኑም ግለሰቡ ይዞት የመጣው እውነት አቶ ተመስገን 30 ዓመት በፊት በአንዲት ሴት ላይ ጾታዊ ጥቃትን አድርሶ ማረሚያ ቤት ቆይቶ የእስር ጊዜውን ጨርሶ የወጣ መሆኑን ትልቁን ጥቆማ ሲሰጥ በአፋጣኝ አቶ ተመስገን ለምርመራ ያቀረበው መርማሪ ፖሊስ ግለሰቡ በሰጠው ቃል ተመርኩዞ አንዳንድ ጥያቄዎችን ሲጠይቀው የነዳግም አባት ተመስገንም በጊዜው የተፈጠረውና ያለፈውን ታሪክ ቢያምንም በሟች ሐና በተፈጸመው አሰቃቂ ወንጀል ግን መጠርጠሩ እጅጉን አስከፋው። ምክንያቱም እንዴት ልጅ ሐና ላይ ይህን ተግባር ፈጸመ ተብዬ ጠረጠራለሁ በሚል ከመርማሪ ፖሊስ ጋር ሙጉት ፈጠረ።
ምንም እንኳን መርማሪ ፖሊስ ከግለሰቡ ያገኘው ጥልቅ የሆነ መረጃ ለምርመራው ግብዓት ሆኖት የነበረ ቢሆንም በሰዓቱ አቶ ተመስገን ላይ ያደረገ የነበረው ጥልቅ ምርመራ ግን ውጤት አላገኘም ነበር። ታዲያ ሐናን ይህን ከሰውነት ተግባር የወጣውን ሥራ ማን ፈጸመባት የሚለው ጥያቄ የመርማሪ ፖሊስ ሆኖ ሲቆይ፣ አዜብ ደግሞ የሟች ወላጅ በተለያዩ ጊዜ እየደወሉ አደራሽን በላሽ እያሉ ጭንቅላቷን ሲያውኳት ሐዘንና ጭንቀት ዙሪያዋን ከበባት። ዳግምና ናትናኤል ደግሞ ከቤተሰቦቻቸው አሁን እየሆነ ባለው ነባራዊ ሁኔታ እጅግ አዝነው ትምህርት መከታተል አቃታቸው። በመሆኑም የኋላ ኋላ አንድ ግለሰብ የወጣት ሐና ህልፈት የእግር እሳት ስለሆነበት አንድ ጠቃሚ መረጃ ለመርማሪ ፖሊስ ሰጠ። ይህ ግለሰብ ይዞት የመጣው እውነት ኃይሉ የሚባል ግለሰብ ከሟች ሐና ጋር ድብቅ የፍቅር ግንኙነት እንዳላቸውና በቅርብ ጊዜ ውስጥ ኃይሉ ማግባት እንደሚፈልግ ቢያሳውቃትም ሐና ግን የ1 ዓመት ጊዜ እንዲሰጣት የፈለገች ቢሆንም ኃይሉ ግን በቅርብ ጊዜ ውስጥ ካልሆነ ሲል ሐና አሻፈረኝ በማለቷና በዚህ ምክንያት አለመግባባት ተፈጥሮ በአጭር ጊዜ ውስጥ ሐና ሐሳቧን ለውጣ የጋብቻ ጥያቄን ካልተቀበለችኝ እገላታለሁ እያለ ሲዝት በጆሮዬ ሰምቻለሁ ብሎ ለመርማሪ ፖሊስ ጥቆማውን ሰጠ። አክሎም ግለሰቡን አድራሻ ሲሰጣቸው በግለሰቡ ጠቋሚነት መሰረት ለምርመራ ወደ ፖሊስ ጣቢያ ብቅ ያለው ኃይሉ ከመርማሪ ፖሊስ ጋር ተፋጦ ከሟች ሐና ጋር ያለውን ድብቅ ግንኙነት በተጠየቀ ጊዜ እንባ እየተናነቀው ፍቅረኛው እንደነበረች ብሎም ሊያገባት እንደሚፈልግና ሞት እንደቀደመው ሲናገር መርማሪ ፖሊስም በሰዓቱ ሐና የጋብቻ ጥያቄውን ስላልተቀበለችው እንደሚገድላት ይዝትባት እንደነበረ የሚያሳዩ ጥቆማዎች በመኖራቸው ከዚህም ጋር በተያያዘ ግለሰቡ ላይ ምርመራ ሲያደርግ ምንም እንኳን ኃይሉ በሰዓቱ ንዴት ውስጥ ሆኖ ይዝት የነበረ ቢሆንም በጭራሽ ድርጊቱን እንደማይፈጽመው ለፖሊስ አስረዳም። የግለሰቡ መልስ ብዙም ያልተዋጠለት መርማሪ ፖሊስ ለመሆኑ በፍቅር ስትቀራረቡ ምን ያክል ጊዜ ሆናችሁ? መቼና እንዴት ተቀራርባችሁ የጋብቻ ጥያቄ ላይ ደረሳችሁ ብሎ ሲጠይቀው በዚህ መልኩ አስረዳም። በዚህ መልኩ ቅርርባቸው የተጀመረው የኃይሉና ሟች ሐና ከጊዜ ወደ ጊዜ ቅርርባቸው እየጎለበተ ሲመጣ ቤት ውስጥ ማንም በማይኖርበት ጊዜ ኃይሉ መኖሪያ ቤት ድረስ እያዘወተረ የድብቅ ፍቅራቸውን ሲቋደሱ የትኛውም የቤተሰብ አካል አይቷቸው እንደማያውቅ ለመርማሪ ፖሊስ አስረዳ። አክሎም ወጣት ሐና በሰዓቱ በምታሳየው ፍቅር የተማረከው ኃይሉ ከእሷ ጋር ያለምንም ተቀናቃኝ ትዳርን መስርቶ ለመኖር ማሰብ ሲጀምር ሐና ግን በሰዓቱ ለትዳር ዝግጁ እንዳልሆነች ስታሳውቀው የሕይወት ዘመኑን ሙሉ ከሐና ጋር ተጣምሮ ለመኖር ብሎ የከጀለው ኃይሉ በአጭር ጊዜ ውስጥ እንድታገባው ግፊት ያደረገ ቢሆንም ሐና ግን የ1 ዓመት ጊዜ እንዲሰጣት በመሻቷ በአጭር ጊዜ ውስጥ በትዳር የመጣመሩን ሐሳብ አሻፈረኝ በማለቷ ኃይሉን ንዴት ውስጥና በስጭት ውስጥ የከተተው እውነት በመሆኑ ዝቶባት እንደነበር የእምነት ቃሉን ለመርማሪ ፖሊስ ሰጠ።
መርማሪ ፖሊስም ግለሰቡ አንድ የሸሸገው እውነት ይኖራል በሚል በሰዓቱ ጥልቅ ምርመራን አድርጎበት የነበረ ቢሆንም በምርመራው ግን ውጤት አጣ። ታዲያ ይህችን ምስኪን ወጣት ሐናን ማን በአሰቃቂ ሁኔታ ሕይወቷን ነጠቃት የሚለው ጥያቄ የመርማሪ ፖሊስም ሆነ የመላ ቤተሰቡ ሆኖ ምርመራው ቀጠለ። በመሆኑ መርማሪ ፖሊስ ከሦስቱ ተጠርጣሪዎች ድርጊቱን ማን ሊፈጽም ይችላል በሚል ሦስቱን በአይነ ቁራኛ መከታተሉን ቀጥሎ ከሦስቱ አንዳቸው ድርጊቱን ይፈጽሙታል ብሎ ስላመነ ማስረጃ እስከሚያገኝ በጥርጣሬ አይን እያየ ከረመ። በሌላ በኩል ደግሞ ይህ ቤተሰብ ትላንት ቤቱ ፍቅርና ሰላም እንዳልሰፈነበት ሁሉ ዛሬ በሐና በድንገት መገደል ቤተሰቡ ሰላሙ ደፍርሶ ሁሉም ሐሳብ ይዞ ጸጥታ ሰፍ አቶ ተመስገን ከሐና ግድያ ጋር በተያያዘ በመጠርጠሩ ዘወትር ውስጡን የሚያብከነክነው ስለነበር እኔ እንዴት ካንተ እኩል እጠራጠራለሁ በሚል ከአንዱ ዓለም ጋር እሰጥ አገባ ተፈጥሮ እርስ በርስ ተናነቁ። ምንም እንኳን በሰዓቱ የተፈጠረው ጸብ በዳግምና በናትናኤል ገላጋይነት የረገበ ቢሆንም ከቀን ወደ ቀን ግን ቤተሰቡ ውስጥ የሚፈጠረው ህውከት እየበረታ መጣ። በዚህ በኩል ደግሞ የዚህች ወጣት አሰቃቂ ግድያ እንቅልፍ የነሳው መርማሪ ፖሊስ ከሟች ጋር የተያዘ አንዳች የተሸሸገ እውነት አገኛለሁ በሚል እሳቤ ከፍርድ ቤት ማዝዣ በማውጣት ከሟች ሐና መተኛ ክፍል ጀምሮ ቤት ውስጥ ብርበራ ሲያደርግ አንዳች ከሟች ጋር ሊገናኝ የሚችል ቁልፍ የሆነ መረጃ አገኘ። ይህም በአቶ ተመስገን ሸሚዝ ላይ ደም በመገኘቱ ምርመራውን እንደሚያፋጥንለት አመነ። ምክንያቱም የዚህ ደም ምስጢር ከሟች ሐና ጋር የተያዘ እንደሆነ ለመርማሪ ፖሊስ ግልጽ ነበር። በመሆኑም መርማሪ ፖሊስ ሙሉ በሙሉ ጥርጣሬው በአቶ ተመስገን ላይ ሆነ። ሆኖ በድጋሚ ለምርመራ የቀረበው አቶ ተመስገን በሰዓቱ መርማሪ ፖሊስ ሁሉም ፍንጮች ተመስገን ላይ እያሳዩ እንደሆነና በጊዜ አምኖ ቅጣቱን እንዲቀበል የሞከረ ቢሆንም አቶ ተመስገን ግን እርሱ እንዳልፈጸመ በድጋሜ ቃሉን ሰጠ። አክሎ ድርጊቱን እኔ የፈጸምኩ ቢሆን እናንተንም አጉል አላደክምም በማለት አስረዳ። ሸሚዙ ላይ የተገኘው ደም ሆን ተብሎና አንዳች ነገር ታስቦ የተደረገ እንጂ ከደሙ ጋር የሚያገናኘው ነገር እንደሌለ የገለጸ ቢሆንም በዚህ ግለሰብ ከአንድም ሁለቴ የጥርጣሬ ምልክታዎች በመታየታቸው አቶ ተመስገን ማረፊያ ቤት እንዲቆዩ ተገደደ። አሁን ይበልጥ መላ ቤተሰቡ ውጥረት ውስጥ ገባ። ምክንያቱም ወጣት አንዱ ዓለምን ሲጠብቁ የቤታቸው ምሰሶ የሆነው አባታቸው ማረፊያ ቤት እንዲቆይ ሲደረግ ሚስት አዜብን ጨምሮ ሁሉም በሐዘን ተሰበረ። እንደ መርማሪ ፖሊስ ጥርጣሬ መሠረት እውነት ተመስገን ድርጊቱን ፈጽሞት ይሆን? በመሆኑም መርማሪ ፖሊስ ነገሩን ከስሩ አጥርቶና አረጋግጦ ጉዳዩ ለአቃቤ ሕግ ከማስተላለፉ በፊት ነገሩን ሁሉ የሚቀለብስ አዲስ መረጃ ከሟች ፍቅረኛ ከኃይሉ መጣ። የሟች ፍቅረኛ ኃይሉ ይዞት የመጣው አዲስ መረጃ ደግሞ ሟች ከመሞቷ በፊት በድብቅ የሚቋደሱትን ፍቅር ለማከናወን መኖሪያ ቤት ድረስ የሄደ ቢሆንም ነገር ግን ከተመስገንና ከባለቤቱ አዜብ ከአብራካቸው ከተገኙት ልጆቻቸው መሃል አንደኛው ልጅ ያለወትሮ ቤት ሲመጣ እንዳልታይ ብዬ ተሸሽጌው የመጣሁበትም ዓላማ ተደናቅፎ ተመለስኩ ብሎ ቃሉን ሲሰጥ ግራ አጋቢውና ውስብስብ የሆነው የወንጀል ታሪክ ለመፍታት መርማሪ ፖሊስ
ከዳግምና ከናትናኤል በሰዓቱ ማንን ነበር ያየኸው ብሎ ቢጠይቀውም ኃይሉ ግን የትኛው ዳግም የትኛው ናትናኤል እንደሆነ ስለማያውቅ የመርማሪ ፖሊስን ጥያቄ በዝምታ አለፈው። ታዲያ ይህ ግለሰብ በሰጠው ጥቆማ መሠረት ከጎበዙ ዳግምና ከዝምተኛው ናትናኤል ድርጊቱን ማን ፈጸመው? በመሆኑም በዚህ ቤተሰብ ውስጥ ገብቶ አሰልቺ የሚመስለውና ውስብስብ የሆነው የወንጀል እንቆቅልሽ ለመፍታት ሳይታክት የሚሠራው መርማሪ ፖሊስ እጅግ በሚያስገርም ሁኔታ ሁለቱን ወንድማማቾች ለምርመራ ሲያቀርብ እየሆነ ያለው እውነት ሕልም የሆነባት እናት ከዚህ ወንጀል ጀርባ ያለው ትክክለኛውን ሰው እስከምታውቅ ውስጧ በጭንቀት ተሞላ። ድርጊቱንም ይፈጽማል ብላ የምትጠረጥረው አንዷለም እያለ የአካሏ ክፋይ የሆነው ባሏና ከአብራኳ ክፋይ የተገኙት ዳግምና ናትናኤል በጥርጣሬ ዓይን በመታየታቸው እንዴት በሚል ውስጣዊ ሰላሟ ታወከ። በሌላ በኩል ደግሞ በተጠርጣሪነት ለምርመራ የቀረቡት ዳግምና ናትናኤል መርማሪ ፖሊስ ተራ በተራ ጥልቅ የሆነ ምርመራ ሲያካሂድባቸው የቆየ ቢሆንም ሁለቱም ወንጀሉን እንዳልፈጸሙት የእምነት ቃላቸውን ሰጡ። በመሆኑም በተለያዩ ሰዓት ለምርመራ ከመርማሪ ፖሊስ ጋር በተፋጠጡ ከሁለት ግለሰቦች መካከል እጅግ በሚያስገርምና በሚያስደነግጥ መልኩ ጎበዙና በሁሉም ተመስጋኙ ዳግም ይህን ተግባር እንደፈጸመ አመነ። በሰዓቱም የተፈጠረውን በዚህ መልኩ አስረዳ። ሆኖም ዳግም ሐናን አስፈራርቶ ጾታዊ ጥቃትን ካደረሰባት በኋላ ሊገድላት አላሰበም ነበር። ነገር ግን ሐና በሰዓቱ ያደረገውን አሳፋሪ ተግባር ለመላው ቤተሰብ እንደምትናገርና በሕግም እንደምትፋረደው ስታስፈራራው ከወላጆቹም ሆነ ከወዳጆቹ ከተሰጠው ክብር የሚያወርደውን ተግባር እንደፈጸመ የገባው ዳግም ሚስጥሬ በአደባባይ ከሚወጣብኝ በሚል ወጣቷን በስለት ወቅቶ በለጋነት ዕድሜዋ ባጭሩ ቀጠፋት።
የዚህ ቤተሰብ ውስጥ የተፈጸመ የወንጀል ታሪክ ብዙ ሰዎችን ዋጋ ያስከፈለ፣ አባትና ልጆችን እስር ቤት ውስጥ ያስገባ፣ እናትና አንደኛውን ልጅ ደግሞ በብቸኝነት ቤት ውስጥ እንዲቆዩ ያደረገ፣ በገቢ በወጪም በሁሉ ነገሩ የቤተሰቡን ብዙ ዋጋ ያስከፈለ፣ መርማሪዎቹንም ደግሞ እጅግ በጣም ጊዜ የወሰደባቸውና ውስብስብ የሆነ የወንጀል ታሪክ ነው። የዚህ ወንጀል ታሪክ እንግዲህ የመጨረሻው እንቆቅልሹ የሚፈታበት ቀን ሲደርስ በስተመጨረሻ ወንጀለኛ ሆኖ የተገኘው ሰው ሁሉንም ሰው በጣም አስገርሟል፣ ቤተሰቡንም በጣም አሳዝኗል። በጣም እንግዲህ ይህ ልጅ በጣም በባህሪው የማይጠረጠር እንደዚህ አይነት ነገሮችን ያደርጋል ተብሎ የማይታሰብ ጎበዝ ተማሪ የነበረ ቤት ውስጥ ካሉ ሰዎች በሙሉ ጥሩ ስብዕና አለው ተብሎ የሚጠበቅ ልጅ ነው እና ቤተሰብ ይሄ ሁሉ ሲጉላላ ሕግ ይሄንን ወንጀል ማጣራት በጣም እስኪከብደው ድረስ ውስብስብ እስኪሆን ድረስ እኚህ ነገሮች ሁሉ ሲፈጠሩ ቁጭ ብሎ ቤት ውስጥ የሚመለከተው እንግዲህ ወንጀለኛ ሆኖ ደግሞ መጨረሻ ላይ የተገኘው ዳግም ነው ማለት ነው። እንግዲህ ቤት ውስጥ በጣም ውስብስብ የሆኑ ነገሮች ተፈጥሯል። ሰው ሞቷል እዚህ ጋር። እንደገና ደግሞ የገዛ ወንድምና አባቱ ታስረዋል። እናት ብቻዋን ቤት ቁጭ ብላለች ከአንደኛው ልጅ ጋር። አዎ ከዚህ ከወንጀለኛው ጋር ይሄ ሁሉ ነገር ሲፈጠር እሱ ቁጭ ብሎ ነው የሚመለከተው ማለት ነው። ይሄ የሆነበት ምክንያት የእያንዳንዱ ሰው አይን ከዚህ በፊት ከሚያየው ነገር አንጻር ነው ፍርድ ሲሰጥ የነበረው እንጂ ቤት ውስጥ የተፈጠረው ነገር በሙሉ ሁሉም ሰው ይመለከተዋል የሚል ውሳኔ ላይ ስላልደረሱ በጣም ለረጅም ጊዜ ወንጀሉ እንዲደበቅና እንዲሸሸግ አድርጎታል ማለት ነው። ስለዚህ በስብህና ውስጥ ነው በማንነት ውስጥ ነው ተደብቆ የነበረው ይህ ወንጀል። ትንሽ ውስብስብ የሚያደርግና የሚያስገርመው ነገርም ይሄ ነበር ማለት ነው። ታዲያ እናትም ሆነች አባት የተፈጠረውን እውነት ማመን አቃታቸው። ምክንያቱም ዳግም በቤተሰቡ ዘንድ እንኳንስ እንዲህ አይነት ተግባር ሊፈጽም ይቅርና ለሁሉም ሰው ከበሬታን የሚሰጥ ጨዋና ለአካባቢው ወጣት ምሳሌ የሆነ ሰው ዛሬ ሁሉንም ባስደነገጠ መልኩ በእንደዚህ አይነት ወንጀል ተነክሮ መገኘቱ ብዙሃኑ አጀብ አሰኝቷል። ቤተሰቡንም አንገት አስደፍቷል። በሠራውም ትልቅ ወንጀል በአገሪቷ የሕግ መቅጫ መሠረት ቅጣቱን ተቀብሎ ማረሚያ ቤት እንዲከርም ተገደደ። ከትላንት የሌሎች ስህተት በዛሬው የኛ ህይወት ላይ ትምህርት እንድንቀስም ነው የፕሮግራማችን ዋነኛ ዓላማ። ከዚህ ቤተሰብ የወንጀል ታሪክ የምንማረው ነገር ደግሞ ምንድነው? ወላጆች ልጆች ካደጉ በኋላ ለምሳሌ አሁን ድርጊቱን ፈጽሟል የተባለውን ዳግምን ስናየው ጥፋተኛ ተብሎ በማረሚያ ቤት ነው ያለው። ይሄ ወጣት ፈጽሞ ማንነቱ ከፈጸመው ድርጊት ጋር ጨርሶ የማይገናኝ ነው። ነገሩ ግን ምንድነው ብለን ነው ከፋይሉን ስናገላብጥ የተረዳንበት ምክንያት ልጁ ውሎ ነው የሚውልበት ቦታ ከቀን ወደ ቀን ይሄንን ነገር ሐሳቡን የሚቀይር አዳዲስ ጓደኞች በማፍራቱ ነው። ስለዚህ ልጆች የቱንም ያህል ቢያድጉም የቱንም ያህል እድሜያቸው ቢጨምርም ወላጆች ልጆቻቸውን በተቻላቸው መጠን መከታተል መቻል አለባቸው። ጎበዝ ተማሪ ነው፣ እንደዚህ አይነት ሰው ነው ብለው መዘናጋት የለባቸው። ምክንያቱም ልጆች ሁሉ ጊዜም ልጆች ናቸው። ከቤት እስከሚወጡ ድረስ ቢያንስ በደንብ ልናያቸው ይገባል ብለን ነው የምናምነው። ሌላው ደግሞ አንድ ድርጊት ወይንም አንድ ወንጀል ቤታችን ውስጥ ሲፈጸም የህግ አካል ሲመጣ ሁሉም ሰው መጠየቅ፣ ሁሉም ሰው ተጠያቂ መሆን አለበት። ሽፋን ማድረግ የለብንም ወይንም መከላከል የለብንም። እሱ አያደርግም። ፍርዱን የሚሰጠው ሊመረምር የመጣው አካል ነው። ያ ሊመረምር የመጣው አካል ስራው ምንድነው? ያንን ወንጀል መመርመር፣ ከዛ በኋላ ማጣራት፣ ማወቅ፣ ማሳወቅ ነው። ስለዛ ምንድነው እየተደረገ የነበረው እዚህ ታሪክ ውስጥ? መከለል፣ አንደኛውን ማጋለጥ፣ አንደኛውን መከለል። ይሄንን ወንጀል እንትና ፈጸመው እስከ ማለት ድረስ የደረሰው ይህ ቤተሰብ ከዚህ በፊት በሚያየው ነገር ነበረ። ነገር ግን መጨረሻ ላይ ውጤቱ ሲመጣ ከዚህ በፊት ምን ውስጥም ያልነበረ ልጅ ነበረ ይህ ሆኖ የተገኘው ማለት ነው። ስለዚህ አንዳንድ ጊዜ ወንጀል ቤታችን ውስጥ ሲፈጸም ወይንም ሲፈጠር ሁሉም ሰው ተጠያቂ፣ ሁሉም ሰው ኃላፊነቱን መውሰድ አለበትና ለህግ ሰፊውን ቦታ መስጠት አለብን። ውድ የስለ ህይወት ቤተሰቦች፣ ለደቂቃዎች ለምታልፍ አጉል ስሜት ራስንም ሆነ መላ ቤተሰብን ምስቅልቅል ውስጥ የሚከትና የማያልፈውን የጸጸት አሻራ አጎናጽፎ እንዲያልፍ ምክንያት ሆኗል። ለዚህ ሰዓት የተፈጠረችውን ክስተት ትልቁን ዋጋ እንዳስከፈለ ከባለ ታሪኩ ባለቤት ተመልክተናል።
እንዲሁም ደግሞ ወላጅ በልጆቹ ሙሉ በሙሉ ተማምኖ ያለምንም ክትትል ልጅን መተው አሁን ለገባበት ውስብስብ ታሪክ መንስኤ ሆኗል። በመሆኑም ወጣት፣ ጎልማሳ እንዲሁም በየትኛውም የዕድሜ ክልል ያሉ ወንዶች ለሴቶች እህቶቻቸው መከታ መሆን ሲገባቸው ይህንን አስነዋሪ ተግባር ሴቶች ላይ መፈጸም ለሕሊና ሸክም በመሆኑ ከጊዜያዊ ስሜት ተቆጥበን ነጋችንን ብሩህ እንድናደርግ እያለን የዛሬው መልእክታችንን እናስተላልፋለን።